ሰበር ዜና በመካከለኛው ምስራቅ የተፈጠረው ቀውስ ጠቅላይ ሚኒስትር አብይ አህመድን አሸናፊ፣ ፕሬዝዳንት ኢሳያስ አፈወርቂን ተሸናፊ ማድረጉ ተነገረ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እንደ ሁል ጊዜው ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልንን ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናሳውቃችሁ። በመካከለኛው ምስራቅ የተፈጠረው ቀውስ ጠቅላይ ሚኒስትር አብይ አህመድን አሸናፊ፣ ፕሬዝዳንት ኢሳያስ አፈወርቂን ተሸናፊ ማድረጉ ተነገረ። የመካከለኛው ምስራቅ ቀውስ ኢትዮጵያ ወደ ቀይ ባህር መውጣት የምትችልበትን መንገድ ማመቻቸቱ፣ በተቃራኒ በኤርትራ የሀገርነት ህልውና ላይ ፈተና መደቀኑም ተነግሯል። በመካከለኛው ምስራቅ የተፈጠረው ቀውስ የጠቅላይ ሚኒስትር አብይ አህመድን ስልጣን እንዳደላደለ፣ የፕሬዝዳንት ኢሳያስ አፈወርቂን ስልጣን ደግሞ አደጋ ውስጥ እንደከተተም ተሰምቷል። በመካከለኛው ምስራቅ የተፈጠረው ቀውስ ከጠቅላይ ሚኒስትር አብይ አህመድ በተቃራኒ የተሰለፉትን የግብፅን፣ የሱዳንና የኤርትራ መንግስት እንዲሁም የህወሓትን፣ የፋኖና የሸኔን ጥምረት እንደሚያፈራርስም ተነግሯል። ዝርዝር መረጃውን ይዘናል። ሰበር ዜና እስክንድር ነጋ ስለሚገኝበት ሁኔታ፣ ከዘመነ ካሴ ጋር ስለተፈጠረው ግጭትና የፋኖ ወቅታዊ እንቅስቃሴ በተመለከተ አዳዲስ መረጃዎችን ማውጣቱ ተሰማ። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱም ታውቋል። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናን በተመለከተ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭት ውስጥ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለ ወደፊቱ እቅዱና በቅርቡ ስለሚጀምረው አዲስ እንቅስቃሴም በዝርዝር ለደጋፊዎቹ ገለጻ አድርጓል። ዝርዝር መረጃ ይዘናል። ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት መከሰሳቸው ተነገረ። ጋዜጠኛ መዓዛና ፖለቲከኛ ኢንጂነር ይልቃል የተከሰሱበት በአፍራሽ ተግባር ውስጥ ተገኝተዋል በሚል እንደሆነም ታውቋል። በጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት ላይ የቀረበው ክስ በአማራ ትግል ውስጥ ያላቸውን ቦታና ተቀባይነት እንዳያሳጣቸውም ተሰግቷል። ይህንንም በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ የመረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉም በአክብሮት እንጋብዛለን። ሰበር ዜና በመካከለኛው ምስራቅ የተፈጠረው ቀውስ ጠቅላይ ሚኒስትር አብይ አህመድን አሸናፊ፣ ፕሬዝዳንት ኢሳያስ አፈወርቂን ተሸናፊ ማድረጉ ተነገረ። የመካከለኛው ምስራቅ ቀውስ ኢትዮጵያ ወደ ቀይ ባህር መውጣት የምትችልበትን መንገድ ማመቻቸቱ፣ በተቃራኒ በኤርትራ የሀገርነት ህልውና ላይ ፈተና መደቀኑም ተነግሯል። በመካከለኛው ምስራቅ የተፈጠረው ቀውስ የጠቅላይ ሚኒስትር አብይ አህመድን ስልጣን እንዳደላደለ፣ የፕሬዝዳንት ኢሳያስ አፈወርቂን ስልጣን ደግሞ አደጋ ውስጥ እንደከተተም ተሰምቷል። በመካከለኛው ምስራቅ የተፈጠረው ቀውስ ከጠቅላይ ሚኒስትር አብይ አህመድ በተቃራኒ የተሰለፉትን የግብፅ፣ የሱዳንና የኤርትራ መንግስት እንዲሁም የህወሓትን፣ የፋኖና የሸኔን ጥምረት እንደሚያፈራርስም ተነግሯል። አሜሪካና እስራኤል በኢራን ላይ በወሰዱት ወታደራዊ እርምጃ ምክንያት በመካከለኛው ምስራቅ የተፈጠረው ቀውስ ኢትዮጵያ ወደ ቀይ ባህር መውጣት የምትችልበትን መንገድ ማመቻቸቱ፣ በተቃራኒ በኤርትራ የሀገርነት ህልውና ላይ ጭምር ከፍተኛ ፈተና መደቀኑ ተነገረ። የመካከለኛው ምስራቅ ቀውስ የጠቅላይ ሚኒስትር አብይ አህመድን ስልጣን እንዳደላደለና የፕሬዝዳንት ኢሳያስ አፈወርቂን ስልጣን ደግሞ በተቃራኒው አደጋ ውስጥ እንደከተተም ተሰምቷል። በመካከለኛው ምስራቅ የተፈጠረው ቀውስ ከጠቅላይ ሚኒስትር አብይ አህመድ በተቃራኒ የተሰለፉትን የግብፅ፣ የሱዳንና የኤርትራ መንግስታትን እንዲሁም የህወሓትን፣ የፋኖና የሸኔ ወታደራዊ ጥምረት እንደሚያፈራርስም ተነግሯል። አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ተከትሎ በመካከለኛው ምስራቅ የተፈጠረው የፖለቲካ ቀውስና አዲስ የኃይል አስተላለፍ በቀይ ባህር ቀጠናና በአፍሪካ ቀንድ ጂኦፖለቲካ ላይ ከፍተኛ ለውጥ እንዳመጣ ታዋቂዋ የግብፅ ፖለቲከኛ ተንታኝ አማኒ አልታዊል ተናገሩ። በግብፅና ካይሮ የአል አህራም የፖለቲካና ስትራቴጂክ ጉዳዮች የጥናት ማዕከል ተመራማሪና የመካከለኛው ምስራቅ እንዲሁም የአፍሪካ ቀንድ የጂኦፖለቲካ ተንታኝ አማኒ አልታዊል ከቀናት በፊት ከሱዳን ታይምስ ጋር ባደረጉት ቃለ ምልልስ የመካከለኛው ምስራቅ ቀውስ በቀይ ባህር ቀጠናና በአፍሪካ ቀንድ ያመጣውን አዲስ የኃይል አስተላለፍ ጠቅላይ ሚኒስትር አብይ አህመድን በተለየ ሁኔታ ተጠቃሚና አሸናፊ፣ ፕሬዝዳንት ኢሳያስ አፈወርቂን ደግሞ ተጎጂና ተሸናፊ እንዳደረገ ገልጸዋል። የአሜሪካና የእስራኤል ወታደራዊ እርምጃ ተከትሎ በመካከለኛው ምስራቅ በቀይ ባህር ቀጠናና በአፍሪካ ቀንድ አዲስ የኃይል አስተላለፍ ተፈጥሯል የሚሉት የፖለቲካ ተንታኟ በቀጠናው የተፈጠረው አዲስ የኃይል አስተላለፍ የጠቅላይ ሚኒስትር አብይ አህመድን የባህር በር ጥያቄ ምላሽ እንዲያገኝና ኢትዮጵያ ወደ ቀይ ባህር መውጣት እንድትችል ምቹ ሁኔታ እንደፈጠረም አመልክተዋል።
አመልክተዋል። ኢራን በአሜሪካና በእስራኤል ለሚደርስባት ጥቃት ያጸፋ ምላሽ የምትሰጠው በገልፍ ሀገራት ላይ ጥቃት በመፈጸም ነበር። ኢራን በገልፍ ሀገራት ላይ የነዳጅ መሰረተ ልማት ላይ ትኩረት አድርጋ በሚሳኤልና በድሮን ባደረሰችው ጥቃት እንዲሁም የሆርሙዝ ሰርጥን በመዝጋቷ ምክንያት በሀገራቱ ላይ ከፍተኛ ኢኮኖሚያዊ ኪሳራ ደርሷል። የደረሰባቸው ኢኮኖሚያዊ ኪሳራ ደግሞ ሀገራቱ ለጊዜው በራሳቸው የውስጥ ጉዳይ እንዲጠመዱ አድርጓቸዋል የሚሉት ግብጻዊ ፖለቲካ ተንታኝ አማኒ የገልፍ ሀገራት በውስጥ ጉዳያቸው መጠመድ ሀገራቱ ከጦርነቱ በፊት በአፍሪካ ቀንድና በቀይ ባህር ቀጠና ላይ የበላይ ሆኖ ለመውጣት ሲያደርጉት የነበረውን ፉክክር ለጊዜውም ቢሆን እንዳረገበውም ገልጸዋል። ይህ ደግሞ ኢትዮጵያ በቀጠናው ላይ የበላይ ሆና እንድትወጣ መልካም አጋጣሚ እንደፈጠረም አመልክተዋል። አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ መውሰድ ከመጀመራቸው በፊት ኢራንና ተርኪን ጨምሮ ሁሉም የገልፍ ሀገራት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በሚመሩት ሁለት ካምፕ ውስጥ ተሰልፈው በቀይ ባህር ቀጠናና በአፍሪካ ቀንድ የበላይ ሆኖ ለመውጣት ብርቱ ፉክክር ውስጥ ነበሩ የሚሉት የፖለቲካ ተንታኟ በመካከለኛው ምስራቅ የተፈጠረው ቀውስ በቀይ ባህር ቀጠናና በአፍሪካ ቀንድ የበላይ ሆኖ ለመውጣት ጥረት ሲያደርጉ የቆዩትን የገልፍ ሀገራት በራሳቸው ጉዳይ እንዲጠመዱ እንዳደረገም ጠቁመዋል። በሳውዲ አረቢያ የሚመራውና ግብፅን፣ ኳታርና ተርኪን ያካተተ እንዲሁም በተባበሩት አረብ ኤሚሬቶች የሚመሩ የገልፍ ሀገራት በሱዳን የእርስ በርስ ጦርነትና በኢትዮጵያ በሚታዩ ግጭቶች እንዲሁም በሶማሊያና በየመን የሚንቀሳቀሱ አማጽያን በእጅ አዙር ይደግፉ እንደነበር ያስታወሱት ግብፃዊቷ የፖለቲካ ተንታኝ የገልፍ ሀገራት በቀይ ባህር ቀጠናና በአፍሪካ ቀንድ ከሚታይ ግጭት ውስጥ እጃቸውን ማውጣታቸው በሳውዲ አረቢያም ሆነ በተባበሩት አረብ ኤሚሬቶች ሲደገፉ የነበሩ በቀጠናው ከሚታዩ ግጭቶች ጀርባ የነበሩ መንግስታትንና አማጽያንን በከፍተኛ ሁኔታ ያዳክማል ይላሉ። የፖለቲካ ተንታኟ አጋጣሚው በተለይ በሱዳን በሚታየው የእርስ በርስ ጦርነት በጀኔራል መሐመድ ሐምዳን ዳጋሎን የሚመራው የሱዳን ፈጥኖ ደራሽ ኃይል በጀኔራል አብደል ፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦር ላይ የበላይነት እንዲቀዳጅ እድል የሚከፍት እንደሆነም አመልክተዋል። የፖለቲካ ተንታኟ በጀኔራል መሐመድ ሐምዳን ዳጋሎን የሚመራው የሱዳን ፈጥኖ ደራሽ ኃይል አሸናፊ ሆኖ መውጣት ደግሞ በጀኔራል አብደል ፈታህ አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጋር ተሰልፈው የነበሩትን የስንቅና ትጥቅ ድጋፍ ሲያደርጉ የቆዩትን የሳውዲ አረቢያ የግብጽና የኤርትራ መንግስታትን በከፍተኛ ሁኔታ ይጎዳል ይላሉ። የኢራን መንግስት በሱዳን የእርስ በርስ ጦርነት ውስጥ እጁ ነበረበት። በኤርትራና በግብጽ በኩል በጀኔራል አብደል ፈታህ አልቡርሃን ለሚመራው የሱዳን ብሔራዊ ጦር ከፍተኛ የትጥቅ ድጋፍ ያደርግ ነበር የሚሉት ግብጻዊቷ የፖለቲካ ተንታኝ የሱዳን ፈጥኖ ደራሽ ኃይል አሸናፊ ሆኖ መውጣት የግብጽና የኤርትራ መንግስታት የሱዳን የእርስ በርስ ጦርነት ተጠቅመው ኢትዮጵያን ለማዳከም የነበራቸውን ፍላጎት እንደሚያደናቅፍም ጠቁመዋል። ግብጻዊቷ የፖለቲካ ተንታኝ አሚና አልታዊል ኢራን በገልፍ ሀገራት ላይ በወሰደችው እርምጃ በጥላትነት ሲተያዩ የነበሩትን ሳውዲ አረቢያና የተባበሩት አረብ ኤሚሬቶችን አቀራርበዋል። የሳውዲ አረቢያ አልገውራሽ መሐመድ ቢን ሰልማን ለተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ አልናህያ ስልክ መደወላቸው የዚህ ማሳያ ነው። የሳውዲ አረቢያ አልገውራሽ መሐመድ ቢን ሰልማን ከዓመታት በኋላ ለተባበሩት አረብ ኤሚሬቶች መሪ ስልክ መደወል የኤሚሬቶችን አሸናፊነት ያሳያል ይላሉ። በተወሰደው ወታደራዊ እርምጃ ኢራን በከፍተኛ ሁኔታ ተጎድታለች። የኢራን መንግስት መዳከም ደግሞ የኤርትራ መንግስትን፣ የየመን ሁቲ አማጽያንና የሱዳን ብሔራዊ ጦርን የመሳሰሉ ግልጽና ድብቅ አጋሮችን ያዳክማል የሚሉት ግብጻዊቷ የፖለቲካ ተንታኝ የኢራን መንግስት መዳከምና ከሳውዲ አረቢያ ጎን የተሰለፉ የገልፍ ሀገራት ከቀይ ባህር ቀጠናና ከአፍሪካ ቀንድ ግጭት እጃቸው ማውጣታቸው እስራኤል በቀጠናው የሚኖራትን የበላይነት የሚያረጋግጥ እንደሆነም ገልጸዋል። ግብጻዊቷ የፖለቲካ ተንታኝ እስራኤል በቀጠናው የሚኖራትን የበላይነት ኢትዮጵያን፣ ሶማሊላንድና በጀኔራል መሐመድ ሐምዳን ዳጋሎን የሚመራው የሱዳን ፈጥኖ ደራሽ ኃይል ለመሳሰሉ የቀጠናው የእስራኤል አጋሮች ትልቅ እድል ነው። በተቃራኒው የኢራን መንግስት አጋር የነበረው የኤርትራ መንግስትን ችግር ውስጥ ሊከት ይችላል። የኢራን መዳከም በአፍሪካ ቀንድ ላይ ከማንም በላይ የሚጎዳው ኤርትራን ነው። በኢራን መዳከም ምክንያት የኤርትራ የሀገርነት ህልውና ጭምር አደጋ ውስጥ ሊያስገባ ይችላል። የፕሬዝዳንት ኢሳያስ አፈወርቂን የስልጣን ህልውና ጭምር ሊፈታተን ይችላል ይላሉ። የእስራኤል በቀጠናው የበላይ ሆኖ መውጣት በጀኔራል መሐመድ ሐምዳን ዳጋሎን የሚመራው የሱዳን ፈጥኖ ደራሽ ኃይል የሱዳን የእርስ በርስ ጦርነት አሸናፊ መሆንና የሱዳን ብሔራዊ ጦር ዋነኛ አጋር የነበረው የሱዳን እስላማዊ ወንድማማቾች በአሜሪካ የሽብርተኝነት ስም ዝርዝር ውስጥ መግባቱ በዋናነት የሚጠቅመው ኢትዮጵያን ነው የሚሉት ግብጻዊቷ የፖለቲካ ተንታኝ አሚና አልታዊል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሚገመተው በላይ ያገኙትን አጋጣሚ በአግባቡ የሚጠቀሙ መሪ ናቸው። የመካከለኛው ምስራቅ ቀውስ የፈጠረላቸው መልካም አጋጣሚ በአግባቡ እየተጠቀሙበት ነው ብለዋል። በጦርነቱ መሃል ወደ ዱባይና አቡዳቢ ተጉዘው ለተባበሩት አረብ ኤሚሬቶች ያሳዩትን አጋርነት በማሳያነት አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በግጭቱ መጀመሪያ ወደ ዱባይ በመጓዝ ለተባበሩት አረብ ኤሚሬቶች ያሳዩት አጋርነት በተዘዋዋሪ አሜሪካና እስራኤል በኢራን ላይ የወሰዱትን እርምጃ እንደሚደግፉም የሚገልጽ ነው። የጠቅላይ ሚኒስትር አብይ አህመድ ይህ ተግባር ደግሞ ኢሳያስ አፈወርቂን በመሳሰሉ ዝምታን በመረጡ የቀጠናው መሪዎች ላይ ብልጫ መውሰድ አስችሏቸዋል ይላሉ። ግብጻዊቷ የፖለቲካ ተንታኝ የመካከለኛው ምስራቅ ቀውስ የባህር በር ጥያቄን ጨምሮ ጠቅላይ ሚኒስትር አብይ አህመድ በቀጠናው ያላቸውን ፍላጎት ለማስፈጸም የሚያስችል ወርቃማ አጋጣሚ ፈጥሮላቸዋል ብለዋል። የ2014 የዩክሬን አብዮትን ተጠቅመው ፕሬዚዳንት ቭላዲሚር ፑቲን ክሪሚያን ወደ ሩሲያ እንደቀላቀሉ ሁሉ ጠቅላይ ሚኒስትር አብይ አህመድም በማንኛውም ሰዓት አሰብን ከኤርትራ መንግስት የሚነጥቁበት አጋጣሚ ሊፈጠር ይችላል ብለዋል። የኤርትራ መንግስት መዳከምና ሳውዲ አረቢያ የመሳሰሉ የገልፍ ሀገራት በራሳቸው ጉዳይ መጠመድ የኤርትራ መንግስት በተለየ መልኩ ይጎደዋል። የኤርትራ መንግስት ከምንጊዜውም በላይ አቅመ ቢስ ያደርገዋል። የኤርትራ መንግስት መዳከም ደግሞ
በጠቅላይ ሚኒስትር አብይ አህመድ ላይ ትጥቅ ያነሱትን ህወሓትን ፋኖና ሸኔን ጭምር የሚያዳክም ይላሉ ግብጻዊቷ የፖለቲካ ተንታኝ አሚና አልታዊል። ሰበር ዜና እስክንድር ነጋ ዝምታው መስበሩና የፋኖን እንቅስቃሴ በተመለከተ አዳዲስ መረጃዎችን ማውጣቱ ተሰማ። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱም ታውቋል። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖን ወቅታዊ ቁመናን በተመለከተ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭት ውስጥ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለ ወደፊት እቅዱና በቅርቡ ስለሚጀምረው አዲስ እንቅስቃሴም በዝርዝር ለደጋፊዎቹ ገለጻ አድርጓል። እስክንድር ነጋ ከወራት ዝምታ በኋላ ለመጀመሪያ ጊዜ ከደጋፊዎቹ ጋር በሚስጥር መወያየቱ ተሰማ። እስክንድር ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ስለሚገኝበት ወቅታዊ ሁኔታ በዝርዝር መናገሩም ተሰምቷል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ የፋኖ ወቅታዊ ቁመናና የትግል እንቅስቃሴን በተመለከተ አዳዲስ ሚስጥሮችን ማውጣቱም ታውቋል። እስክንድር ባደረገው ሚስጥራዊ ውይይት ላይ ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያትም ለመጀመሪያ ጊዜ ተናግሯል። እስክንድር ስለ ወደፊት እቅዱና በቅርቡ ስለሚጀምረው አዲስ የትግል እንቅስቃሴ በዝርዝር ለደጋፊዎቹ ገለጻ ማድረጉም ታውቋል። ከፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነው እስክንድር ነጋ በሊቀመንበርነት ሲመራው የነበረው የአማራ ፋኖ ብሔራዊ ድርጅት አፋሕድ ከወራት በፊት በነ ካፒቴን ማስረሻ ሰጤ በኩል ከመንግስት ጋር ተደራድሮ ወደ ሰላማዊ የትግል እንቅስቃሴ ከተመለሰ በኋላ ድምፁን ማጥፋቱ ይታወቃል። በተለያዩ የአማራ ክልል አካባቢዎች በተናጠል ሲንቀሳቀሱ የነበሩ የተለያዩ የአማራ ፋኖ አደረጃጀቶች ወደ አንድ መጥተው ከወራት በፊት ከመሰረቱት የአማራ ፋኖ ብሔራዊ ንቅናቄ አፋብን አመራርነት በገዛ ፍቃዱ ራሱን ያገለለው እስክንድር ነጋ ዝምታውን መስበሩና ሰሞኑን ከደጋፊዎቹ ጋር ሚስጥራዊ ውይይት ማድረጉ ታውቋል። እስክንድር ዩጋንዳ በሚገኙ ደጋፊዎቹ አመቻችነት በሚስጥር ባደረገው ውይይት ላይ በቅድሚያ ስለሚገኝበት ወቅታዊ ሁኔታና ዝምታን ስለመረጠበት ምክንያት የተጠየቀው እስክንድር ከአማራ ፋኖ ብሔራዊ ንቅናቄ አፋብን አመራርነት በገዛ ፍቃዱ ራሱን ማግለሉን በማህበራዊ ሚዲያ ከገለጸ በኋላ የአማራን ህዝብ ትግል ልትሸጥ ነው፣ የፋኖን ትግል ልትበትን ነው በሚል በግዞት መያዙንና በቁም እስር ላይ እንደሚገኝ መግለጹ ታውቋል። እስክንድር ከደጋፊዎቹ ጋር በሚስጥር ባደረገው ውይይት ላይ ህይወቱ አደጋ ውስጥ መግባቱን በተደጋጋሚ የተናገረ ሲሆን ባለፉት 5 ዓመታት ለአማራ ህዝብ ስል ብዙ መከራ ይቻለው፣ ለዘመናት ዋጋ ከፍዬ የገነባው ስሜ ጠፍቷል፣ ባንዳ ከሃዲ የሚል ታርጋ ተለጥፎብኝ ከ10 ጊዜ በላይ የግድያ ሙከራ ተደርጎብኛል በሚል በምሬት የተናገረው እስክንድር ነጋ እውነትን ይዤ ከህዝቤ ጎን ስለቆምኩኝ ብቻ ዛሬ አሳዳጄ በስቷል፣ ነገ ምን እንደሚፈጠርና ማን እንደሚገለኝ አላውቅም ሲልም ስለሚገኝበት ሁኔታ ለደጋፊዎቹ ተናግሯል። ከዚህ ቀደም በጽናትና በተስፈኝነት ስሜት የሚታወቀው እስክንድር ነጋ ከሰሞኑ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ትናንት የምታውቁት እስክንድር ነጋ ዛሬ የለም፣ ዋጋ ከፍዬ በጀመርኩት የአማራ ህዝብ ትግል ተስፋ ቆርጫለሁ፣ ትናንት ተስፈኛ ነበርኩ፣ ዛሬ ተስፋ ቢሶኛለሁ፣ በፋኖ የትግል እንቅስቃሴም ተስፋ ቆርጫለሁ ማለቱም ታውቋል። የፋኖ ትግል መስመር ስቷል፣ የፋኖ ትግል በአማራ ህዝብ ጠላቶች እጅ ወድቋል፣ ትናንት የነበረው የህዝብ ትግል ዛሬ የግለሰቦች መጠቀሚያ ሆኗል፣ የፋኖ ትግል በአማራ ህዝብ ላይ ተደራራቢ መከራ ከማዋለድ ውጪ ምንም ተጨባጭ ለውጥ ማምጣት የማይችልበት ደረጃ ላይ ደርሷል በማለት የፋኖ የትግል እንቅስቃሴ ስለሚገኝበት አሳሳቢና ተስፋ አስቆራጭ ወቅታዊ ሁኔታ መናገሩም ተሰምቷል። የፋኖን የትግል እንቅስቃሴ በግንባር ቀደምትነት ከጀመሩ ሰዎች መካከል አንዱ የሆነው እስክንድር ነጋ ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ ከአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራርነት ራሱን ያገለለና በንቅናቄው ውስጥ የተሰጠውን ስልጣን ላለመቀበል የወሰነው ንቅናቄው ከህወሓትና ሻዕቢያ ጋር ግንኙነት በመፍጠሩ እንደሆነም በግልጽ ለደጋፊዎቹ አሳውቋል። በሚስጥራዊ ውይይቱ ላይ በተደጋጋሚ ትናንት ከታገልኩለትና የአማራ ህዝብ ጠላት ከሆነው ከህወሓት ጋር ለመስራት ህሊና ያልፈቀደልኝም በማለት የተናገረው እስክንድር ህወሓት የፋኖን ትግል ጠልፏል፣ የራሱን ሰዎች በፋኖ ትግል ውስጥ አስደርጓል በሚል በማህበራዊ ሚዲያ በስፋት የሚሰራጨውን መረጃ ትክክለኝነትን ማረጋግጧል። ከደጋፊዎቹ ጋር ባደረገው ሚስጥራዊ ውይይት ላይ የፋኖ ትግል በህወሓት የተጠለፈው መቼ ነው በሚል የቀረበለት ጥያቄ ዘመነ ካሴና አስረስን ጨምሮ የፋኖ ትግል ከመጀመሩ በፊትም ከህወሓት ጋር የሚሰሩ የህወሓትና የብልጽግና ጦርነት ከመጀመሩ በፊት ወደ መቀሌ የተጓዙና ለአንድ ወር ቆይተው የመጡ በቀጥታ ከመቀሌ ትዕዛዝ የሚቀበሉ ሰዎች ነበሩ ያለው እስክንድር ነጋ ማስረጃ ባያቀርብም በፋኖና በህወሓት መካከል ግንኙነት ያመቻቹት አቶ ገዱ አንዳርጋቸውና አቡነ አብርሃም ናቸው ሲልም ተደምጧል። እድሜን ሙሉ ለአማራ ህዝብ ታግያለሁ፣ ለአማራ ህዝብ ወጣትነቴን በህወሓት ጨለማ ቤት ውስጥ አሳልፌያለሁ። የኦሮሞማው ኃይል ስልጣን ተቆጣጥሮ ሁሉንም ነገር ለመጠቅለል ሲሯሯጥ አማራ መጨፍጨፍ ሲጀምር በግልጽ ተቃውሜ የአማራን ህዝብ ለትግል አነሳስቻለሁ። እንደሚባለው የስልጣን ጥም ያለብኝ ሰው አይደለሁም። ስልጣን ብፈልግ ኖሮ ከአንድም 2 ጊዜ አብይ ስልጣን ልስጥ ብሎ በፕሮፌሰር መስፍን ወልደ ማርያም በኩል የላከብኝ ሽምግልና እቀበል ነበር ሲልም በሚስጥራዊ ውይይቱ ላይ እስክንድር ስለቀረበለት የስልጣን ግብዣ ለመጀመሪያ ጊዜ ተናግሯል። ከዘመነ ካሴና ከጀነራል ተፈራ ማሞ ጋር ግጭቱ ስለገባበት ምክንያት ተጠይቆ
እስክንድር የፋኖ ትግል ሲጀመር ዘመነም ሆነ ተፈራ ማሞ አልነበሩም። ዲያስፖራውን አስተባብሬ በመንግስት ውስጥ የነበሩ ሰዎችን አሳምኜ ትግሉን ከጀመርኩ በኋላ በግልጽ በማይታወቅ ምክንያት ዘመነ እኔም ማስተዳደር ጀመረ። ባለፉት 5 ዓመታት ከብልጽግና በላይ ተደጋጋሚ ግድያ ሙከራ ያደረገብኝ ዘመነ ነው። ልዩነታችን ምን እንደሆነ አላውቅም። ከዘመነ ጋር በተደጋጋሚ ለመነጋገር ሽማግሌ ልኬበታለሁ። ነገር ግን ለውይይት ፈቃደኛ አይደለም። ዘመነ ከብልጽግና በላይ እኔን ሲታገል ነው የቆየው። ከጀነራል ተፈራ ጋርም ተመሳሳይ ነገር ነው ያለው የሚል ምላሽ ሰጥቷል። እስክንድር ከደጋፊዎቹ ጋር ለሰዓታት ባደረገው ሚስጥራዊ ውይይት ላይ ለጊዜው በነጻነት የሚንቀሳቀስበት ሁኔታ እንደሌለና የቁም እስር ሊባል በሚችልበት ሁኔታ ውስጥ እንዳለ የገለጸ ሲሆን በቅርቡ ግን ከእውነተኛ የአማራ ሕዝብ ታጋዮች ጋር ሆኖ አዲስ የትግል እንቅስቃሴ የመጀመር ፍላጎት እንዳለው ገልጿል። በሚስጥራዊ ውይይቱ ላይ በአስቸጋሪ የጤና ሁኔታ ላይ እንደሚገኝ በተደጋጋሚ የተናገረው እስክንድር ከትግሉ የመውጣት ፍላጎት ባይኖረውም ነገሮች ከተመቻቹለት የተሻለ ሕክምና ለማግኘት ጥረት እያደረገ እንደሚገኝም ገልጿል። ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት መከሰሳቸው ተነገረ። ጋዜጠኛ መዓዛና ፖለቲከኛው ኢንጂነር ይልቃል የተከሰሱበት በአፍራሽ ተግባር ውስጥ ተገኝተዋል በሚል እንደሆነም ታውቋል። በጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት ላይ የቀረበው ክስ በአማራ ትግል ውስጥ ያላቸውን ቦታና ተቀባይነት እንዳያሳጣቸውም ተሰግቷል። የአማራ ፋኖ ብሔራዊ ንቅናቄን አፋብንን የትግል እንቅስቃሴ በአደባባይ በመደገፍ የሚታወቁት ጋዜጠኛ መዓዛ መሐመድና ፖለቲከኛ ኢንጂነር ይልቃል ጌትነት በአፋብን ስራ አስፈጻሚ ስብሰባ ላይ መከሰሳቸውም ተሰማ። ጋዜጠኛ መዓዛና ፖለቲከኛ ይልቃል የተከሰሱበት የአፋብንን የትግል እንቅስቃሴ በሚያዳክምና በሚጎዳ በአደገኛ እንዲሁም አፍራሽ ተግባር ውስጥ ተገኝተዋል በሚል መሆኑም ታውቋል። ጋዜጠኛ መዓዛና ኢንጂነር ይልቃል ከዘመነ ካሴና ከአስረስ ማረ ዳምጤ ጋር ያላቸውን የግል ትውውቅ በመጠቀም የአማራ ፋኖ ብሔራዊ ንቅናቄ የትግል እንቅስቃሴን ለራሳቸው ስምና ዝና ለመገንባት እየተጠቀሙበት ነው በሚል መከሰሳቸውም ታውቋል። በአማራ ክልል ለሚካሄደው በትጥቅ የተደገፈ የአመፅ እንቅስቃሴ ሰፊ ሽፋን የሚሰጠው የሮሃ ሚዲያ መስራች በሆነችው ጋዜጠኛ መዓዛ መሐመድና የፋኖ ታጣቂዎችን አቋም በግልጽ በመደገፍ በሚታወቀው ፖለቲከኛ ኢንጂነር ይልቃል ጌትነት ላይ በዋናነት ክስ ያቀረቡት የአማራ ፋኖ ብሔራዊ ንቅናቄ የአፋብን ደጋፊ የዲያስፖራ አባላት እንደሆኑም ታውቋል። በሰሜን አሜሪካና በተለያዩ የአውሮፓ ሀገራት የሚገኙ የአማራ ፋኖ ብሔራዊ ንቅናቄ ደጋፊ የዲያስፖራ አባላት በጋዜጠኛ መዓዛ መሐመድና ፖለቲከኛው ኢንጂነር ይልቃል ጌትነት ላይ ያቀረቡትን ክስ እንደሚመረምረው አስረስ ማረ ገልጿል። አስረስ ማረ ከቀናት በፊት ከንቅናቄው ደጋፊ የዲያስፖራ አባላት ጋር በሚስጥር ባደረገው ውይይት ላይ ጋዜጠኛ መዓዛ መሐመድና በፖለቲከኛ ኢንጂነር ይልቃል ጌትነት የአፋብን ተወካይ ነን፣ የዘመነና የአስረስ የቅርብ ሰዎች ነን በሚል በስማቸው እየነገዱ ነው። የአማራ ሕዝብ ትግልን በሚጎዳ አፍራሽ እንቅስቃሴ ውስጥም ገብተዋል። ለትግሉ በሚል ገንዘብ ይሰበስባሉ። የፋኖ ወኪል ነን በማለትም ከተቋማት ጋር ግንኙነት ይፈጥራሉ የሚል ጥልቅ ይዘት ያለው ክስ እንዳቀረበለት ታውቋል። አስረስ ማረ ዳምጤ ከማንም ጋር የተለየ ቅርበት የለንም በሚል ጉዳዩን ቢያልፈውም የዲያስፖራ አባላቱ በተለየ የሮሃ ሚዲያ መስራች በሆነችው ጋዜጠኛ መዓዛ መሐመድ ላይ የአማራን ትግል መነገጃ አድርጓለች በሚል በተደጋጋሚ ቅሬታ አዘል ክስ ማቅረባቸውም ታውቋል። ጋዜጠኛ መዓዛ መሐመድ የአማራን ትግል ለማደናቀፍና ትግሉን ለመጥለፍ ውስጣችን የገባች የብልጽግና ተልዕኮ አስፈጻሚ ነች የሚል ድምዳሜ ላይ መድረሳቸውም የአፋብን ደጋፊዎች የዲያስፖራ አባላት ለአማራ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ባቀረቡት ዝርዝር ክስ ላይ አመልክቷል። ጋዜጠኛ መዓዛ መሐመድ የምትመራው ሮሃ ሚዲያ የአማራን ትግል በመደገፍ ስም በሚዲያው ላይ የሚቀርቡ ዘገባዎች በሙሉ የተሳሳቱና ለጠላት የፕሮፓጋንዳ ዘመቻ ግብዓትነት የሚያገለግሉ ናቸው። የሮሃ ሚዲያ ዘገባዎች የአማራን ትግል በዓለም አቀፍ ደረጃ የተሳሳተ መልክ እንዲሰጠው እያደረገ ነው የሚል ቅሬታም አቅርበዋል። ጋዜጠኛ መዓዛ መሐመድ ከዚህ በፊትም የፖለቲካ ኪሳራን በሚያስከትሉ አፍራሽ እንቅስቃሴዎች ውስጥ ተሳትፋለች። የአማራ ፋኖ አባላት በአማራ ሴቶች ላይ ያስገድዶ መድፈር ጥቃት ፈጽሟል የሚል ዘገባ ሰርታለች የሚሉት የአማራ ፋኖ ብሔራዊ ንቅናቄ ደጋፊዎች የዲያስፖራ አባላት በቅርቡ ደግሞ የአማራ ፋኖ ለቁራሽ መሬት ብሎ ከትግራይ ወንድሞቹ ጋር የሚጋጭበት ምክንያት የለም በሚል የወልቃይት ጥያቄን አጣጥላ የሰጠችው አስተያየት በትግሉ ደጋፊዎች የዲያስፖራ አባላት መካከል መከፋፈልን ፈጥሯል የሚል ሀሳብ ሰጥተዋል። የዲያስፖራ አባላቱ ከአስረስ ጋር ባደረጉት ውይይት በፖለቲከኛው ኢንጂነር ይልቃል ጌትነት ላይም ብርቱ ትችት ማቅረባቸውም ታውቋል። ኢንጂነር ይልቃል ጌትነትም ራሱን የአማራ ፋኖ ብሔራዊ ንቅናቄ የሰሜን አሜሪካ ወኪል አድርጎ ያስተዋውቃል የሚል ክስ ያቀረበበት ሲሆን በተለያዩ ሚዲያዎች ላይ የሚሰጣቸው አስተያየቶች ሰዎች የአማራ ሕዝብን የህልውና ትግል መቀለጃ እንዲያደርጉት ምክንያት ሆኗል ብለዋል። በቅርቡ በሪዮት ሚዲያ ከቴዎድሮስ ጸጋዬ ጋር ባደረገው ውይይት ላይ ሰዎች የአማራን ትግል መዘባበቻ እንዲያደርጉት ምክንያት ሆኗል የሚል ቅሬታ አቅርበውበታል። የአፋብን ደጋፊዎች የዲያስፖራ አባላት ከአስረስ ማረ ዳምጤ ጋር ባደረጉት ውይይት ላይ የአማራ ፋኖ ብሔራዊ ንቅናቄ ከጋዜጠኛ መዓዛ መሐመድና ከኢንጂነር ይልቃል ጌትነት ጋር ያለውን ግንኙነት ማቋረጥ አለበት የሚል ተደጋጋሚ ክስ ያቀረቡ ሲሆን የንቅናቄው የህዝብ ግንኙነት ክፍል ኃላፊ አስረስ ማረ ዳምጤም በውይይቱ መጨረሻም በቅርቡ አሳውቃቸዋለሁ የሚል አጭር መልስ ብቻ እንደሰጠ ለማወቅ ተችሏል።